ሰላም የጉዞ ከሜሎ ጋር ቤተሰቦች እንዴት ናችሁልኝ? ዛሬ እንደተለመደው የአሽከርካሪ ታሪክ ሳይሆን የተሳፋሪ ታሪክ ነው ይዤ የመጣሁት። ስለ አሽከርካሪዎች ምሳሌው ነገር ጥሩ ነው፣ ግን እኛስ ተሳፋሪዎች ችግር ሲገጥመን ወዴት እንሂድ ብላ ነው ታሪኳን የጀመረችልኝ። እናንተም ፕሮግራሙን እስከ መጨረሻው ተከታተሉት። ታዲያ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ፕሮግራሙን ስታዩ አመሰግናለሁ። አብራችሁኝ ቆዩ። ትላንት ነበር ታሪኩ የተፈጠረው። ከሰሚት ሁለተኛ በር ወደ ፊጋ ኖ ሪል ስቴት በአፕሊኬሽን ጠራሁኝ። ጓደኛዬም ነበረች። እሷ ፔፕሲ ጋር ስለነበር የምትወርደው አሽከርካሪው መጣ። እኔም ጓደኛዬም አናውቀውም፣ አያውቀንም ከዚህ በፊት። እሷ ቀድማኝ ነበር የወጣችው። እኔ ስመጣ ቀድሜሽ ስለምወርድ ከማስወርድሽ ጋቢና ግቢ ስትለኝ እሺ ብዬ ልገባ ስል አሽከርካሪው አላስገባም አለ። በቃ ተጠጊ ብዬ ከኋላ ገባሁኝ። ከኋላ ግቢ ማለቱ ሳይሆን የሚያሳየኝ ንቀት ነበር በጣም ያናደደኝ። ከዛ ጓደኛዬ መውረጃዋ ደረሰና እንዲቆምላት ነገረችው። አልሰማትም ነበር። አሁንም ደግማ ስትነግረው ቆመላትና ጮክ ብለሽ አትናገሪም ብሎ ጮህባትና እሷን በጣም ገርሟት ጸጥ ብላ ወረደች። እኔ እና እሱ መንገዳችንን ቀጠልን። ፊጋ መብራት ላይ ስንደርስ መብራት ያዘንና ግራውን ይዞ ስለነበር መንገዱን ያውቀዋል ብዬ ስላሰብኩ ታጠፋ አላልኩትም። እሱ ግን መብራቱን ቀጥታ ተሻገረ። እረ በዚህ ወደ ታች ነው የምንሄደው ስለው ሊደበድበኝ ዞረ። እኔም ፈርቼ የምታውቀው መስሎኝ ነው አልኩት። በሆዴ ምን አይነት ሰው ነው እያልኩ እንዳይመታኝ ፈርቻለሁ። በዛ ላይ እንዳልናገረው ይዞኝ ብሄድስ ብዬ ፈራው። በቃ እንዴት እንደሚያደርገው ልነግርሽ አልችልም። በጣም ስለፈራው መውረጃዬ ጋር ሳልደርስ አውርደኝ አልኩት። ሂሳባችን 225 ብር መጣና 300 ብር ሰጠሁት። ዝርዝር አልያሽም አለኝ። እኔም አልያዝኩም። ዝርዝር አምጪ ብሎ ጮኸብኝ። እሱ የፈለገው ፈርቼ ትቼለት እንደሄድ ይመስለኛል። እኔ ደግሞ በሴትነቴ እንዲህ ስላረገኝ መተው አልፈለግኩም። ምክንያቱም ወንድ ቢሆን እንደዚህ አያረገውም። ለሴት ያለውን ንቀት ሳይ እንደሱ ባሉ ወንዶች ነው ሴቶች ጥቃት የሚደርስ ባቸው ብዬ አሰብ። አካውንትን ስጠኝ አልኩትኝና እኔ ስለማልጠቀም ወደ ጓደኛዬ ላኩላት። እሷም አካውንቱ ተሳስቷል አይሰራም ብላ መልሳ ደወለችልኝ። መኪናውን ሎክ አረገብኝ። ምን እንደማረግ ግራ ገባኝ። በዛ ላይ እየሰደበኝ እየተናገረኝ ነው። በማላቀው ሰው እንደዚህ መደረጌ እንባዬ መጣ። በቃ ክፈትልኝ ወርጄ ይፈልጋለሁ ስለው ከፈተልኝ እየተሳደበ። የምሬን ነው ምልሽ በጣም ስርዓት አልባ ነው። እዛው አካባቢ 4 ሱቆች ገብቼ ጠየቅኩኝ። የለንም አሉኝ። ግቢ ያለኝና ሌላ ቦታ እንፈልጋለን ብሎ መኪናውን ሎክ አረገና በማልሄድበት አቅጣጫ ታጠፈ። እኔም ደንግጬ ሰው ጋር መደዋወል ጀመርኩኝ። ሰው እያናገርኩ እንደሆነ ሲያቅ እንደውም ውረጂ ብሎ ጥሎኝ ሄደ። እኔም ያሰብኩበት መውረዴ ሳይሆን በሰላም መውረዴ ነበር ያሳሰበኝ። እየሮጥኩ ወደምሄድበት አቅጣጫ ሄድኩኝ። ቤት ስደርስ ደውሎ አስፈራራኝ፣ ዛተብኝ። እኔም ባለጌ ሰው እንደሆነ ነገርኩት ብላለች። እንግዲህ ስለዚህ እንደ አሽከርካሪም እንደ ተሳፋሪም ያው የሰውን ፔን ለመረዳት እዛ ሰው ቦታ ውስጥ ሆኖ ማሰብ ቀላል ነው እና በእርግጥ ተሳፋሪዋ ምንም እንከን የለባትም ማለት አይደለም፣ ግን አሽከርካሪው እንደዛ ሪአክት ማድረግ አልነበረበትም። የኛ ስራ ያው ትዕግስት ይጠይቃል። ብዙ አይነት ሰው ሊገጥመን ይችላል። ስለዚህ አሁን ከመጀመሪያው ጀምርላችኋለሁ። እኔ የሚመስሉኝን ታሪኩን የተረዳሁበትን መንገድ ነው ልነግራችሁ የምችለው። መጀመሪያ ልክ ተሳፋሪዎች መኪና ጠርታችሁ ያላችሁበት ጋር ሲደርስ በተቻላችሁ አቅም ፈጠን ብላችሁ ለመውጣት ሞክሩ። ምክንያቱም አሽከርካሪው እናንተን ለማግኘት ብሎ የሚመጣበት ርቀት አለ። ከዛ በኋላ ከእንደገና ከመጣ በኋላ ደግሞ እናንተ በር ላይ መቆም አይፈልግም። ምክንያቱም ስራ አተን 1 ሰዓት ቆመን ስራ ልንጠብቅ እንችላለን። መንገድ ክፍት ከሆነ ደግሞ በ5 ደቂቃ በ10 ደቂቃ የ200 እና የ300 ብር ስራም ልንሰራ እንችላለን። ስለዚህ 1 ደቂቃ 2 ደቂቃ ለአሽከርካሪ ማተር ያደርጋል። ስለዚህ ምናልባት እኔ እንደማስበው እዚህ ጋር እንዳለችው ቀድማ ጓደኛዬ ወታ መኪና ውስጥ ገብታ ነበር። ከዛ እኔ ስመጣ ጋቢና ግቢ ስትለኝ አይቻልም ብሎ አመነጫጨቀኝ እና ከኋላ እሷ ጋር ገባው አለች። ስለዚህ ያው እሱም እንደ ሰው ለስራ ነው የወጣው። ከመሬት ተነስቶ ላይሆን ይችላል ብዬ አስባለሁ። የኔን ግምት ነው እዚህ ጋር የምነግራችሁ። ሁለቱም ይሄ ነገር ሲደረግ አልነበርኩም፣ ግን ከምን መንስኤ ሊሆን ይችላል የሚለውን እነግራችኋለሁ። ምክንያቱም ሌሎች ተሳፋሪዎችም አሽከርካሪዎችም ትማሩበታላችሁ። ስለዚህ እዛች ጋ ነው ከመጀመሪያ ጀምሮ ችግር መፈጠር የጀመረው ማለት ነው። ሌላ ቪዲዮ ላይ ነግሬያችኋለሁ። በቃ ፈርስት ኢምፕሬሽን የሚባል ነገር አለ አይደል? መጀመሪያ የምትገናኙበትን መንገድ ይሄ በቃ ሰው ወደ መኪና ሲገባ ስትደዋወሉ ያለውን ነገር በተቻለ መጠን ሰላማዊ አርጉት። ያለዛ ትሪፑ በጣም አሰልቺ ነው የሚሆነው። እንደዚህ አይነት ችግሮች ይፈጠራሉ ምናምን በስነ ስርዓት ካለመነጋገር የተነሳ ማለት ነው። ስለዚህ የመጀመሪያው ችግር እንደኔ ያ ይመስለኛል። ይሄን ድርጊት የፈጸምክ የዚህ ባለታሪክ አካል የሆንክ አሽከርካሪ ደግሞ ይሄ ታሪክ ከደረሰ አንተም የተሰማህን በሰዓቱ የነበረውን ነገር
ልትልክልኝ ትችላለህ፣ አቀርበዋለሁ። ከዛ ሁለተኛ ላይ የተፈጠረው ችግር ደግሞ ምንድነው? ጓደኛዋ መውረጃዋ ጋር ስትደርስ ነገሩት፣ አልሰማም። ከዛ ድጋሚ ሲነግሩት እሱ ተጮኸ፣ ተቆጣ ነው ያሉት እነሱ እንዳሉት ማለት ነው። ይሄ ደግሞ እኔ የሚገጥመኝ ነገር ነው። ተሳፋሪዎች እርስ በርስ ሲያወሩ እንኳን ይሰማል ብዙ ጊዜ፣ ግን ወራጅ ለማለት የሆነ ቀስ ብሎ ማለት ነገር አለ። አሽከርካሪው ደግሞ ሬዲዮ ሊከፍት ይችላል። መንገድ እያየ ነው፣ እዛ ጋር ክላክስ አለ ማለት መንዳት ቀላል ስራ አይደለም። በደንብ አቴንሽን የሚወስድ ነገር ነው። ስለዚህ በስነስርዓት ጮክ ብሎ በስነስርዓት እዚህ ጋር አውርደኝ እባክህ ማለት አለበት ተሳፋሪ። ስለዚህ ቀስ ብላ በማይሰማበት ሁኔታ ነግረው ደግማ ስትነግረው ደግሞ የሆነ እንዳሳለፋት አይነት አክት ስታረግ አሽከርካሪውም ሊበሳጭ ይችላል። ስለዚህ እዚህ ጋም ተሳፋሪ እኔ ሳይድ አላረግም ባይዘወይ፣ ግን ለውጥ የሚመጣው ያለው ችግር በስነ ስርዓት እንዴት ነው በግልጽ ሲወራ ነው ብዬ ስለማስብ ነው እና እኔም ስለሚገጥመኝ ነው እንደዚህ አይነት ችግር። ስለዚህ በተቻለ አቅም ጮክ ብሎ መናገር እና ቀደም ብሎ መናገር የሆነ እዚህ ጋር ሲባል እዛ ጋር መቆም ላይችል ይችላል አሽከርካሪው መቼም። ስለዚህ ቀደም ብሎ መውረጃ መናገር እና ጮክ ብሎ ይመረጣል። ስለዚህ እንደ ሁለተኛ ይሄም ሊያናደው ይችላል አሽከርካሪው ስለተናደደ እንደዛ ሪአክት ማድረግ አለበት እያልኩ አይደለም። አሁንም እዚህ ጋር ግን ለቀጣይ ግንኙነት ተሳፋሪና አሽከርካሪ በምን መልኩ ያለውን ነገር ማሳለፍ አለበት የሚለውን ግልጽ ለማድረግ ያህል ነው። በሶስተኛነት ደግሞ የተፈጠረው ችግር የሚመስለኝ እቺው ባለታሪክ መታጠፍ ነበረባት ፊጋ መብራት ጋር። አይ ቲንክ ኖ ሪል ስቴት ከፍየል ቤት ከተመጣ ወደ ግራ ነው የሚካሄደው። ስለዚህ ጥጉን ያለችኝ ግራውን ይዞ ስለነበር ወደዛ ሊታጠፍ ነው ብዬ አሰብኩ ነው ያለችው። እዚህ ጋር በሷም አይፈረድም። ብዙ ተሳፋሪዎች ሁሉም ሰው የሰፈራቸው ሰው የሚመስላቸው ነገር አለ እና ግራውን ከያዘ ደግሞ በቃ ወደ ግራ ሊታጠፍ ነው ብላ ልታስብ ትችላለች። ስለዚህ አሽከርካሪ ወይ ቢጠይቅ በቃ አይደል እንደዚህ አይነት ችግሮች ከሚፈጠሩ አሽከርካሪውን ቢጠይቅ ጥሩ ነው። ተሳፋሪም ደግሞ ሞር እርግጠኛ ለመሆን አንደኛ እሱ ተሳስቶ ሄዶ ሲመለስ ምናምን የተሳፋሪው ገንዘብ ነው የሚቆጥረው። ስለዚህ ተሳፋሪም በተቻለው አቅም እዚች ጋር ወደ ግራ ነው እሺ የምንሄደው ምናምን ብሎ በትህትና ቢናገር ምንም ማለት አይደለም። እዚህ ጋር ሁለቱም ተነጋግረው ቢያልፉት የተሻለ ነበር። ግን ምንድነው ልክ ከተሻገረ በኋላ በዚህ ነበር እኮ የምንወርደው ስትለው ደግሞ አሁንም ለሶስተኛ ጊዜ አሽከርካሪ ይበሳጫል ማለት ነው። ምክንያቱም ዩተርን አድርጎ ሲመጣ ክራውድድ መንገድ ሊሆን ይችላል ምናምን። ቀድማ ብትናግረው ግን እዛው ጋር ወደ ግራ መታጠፍ ይችል ነበር። እሷም ደግሞ አልጠየቀኝም ብላለች። እውነት ነው። እሱም ቢጠይቃት ኖ ሪል ስቴት ማለት ፊጋ አካባቢ ስለሆነ እሱም ቢጠይቃት ጥሩ ነበር። ኦልሬዲ መውረጃቸው እየደረሱ ከሆነ ተሳፋሪዎች እኔም ጠይቃለሁ ወደ ሊሄድ። አንዳንድ ተሳፋሪዎች ስልካቸውን እየጎረጎሩ መውረጃቸውን ሊያልፉት ይችላሉ። ስለዚህ እኔ ደግሞ መነሻው እንጂ በኪሎ ሜትር ዝም ብዬ ሰው ጭኜ መሄድ ስለማያዋጣኝ በዚህ ሊድ ቤቱ ጋር ምናምን እያልኩ ቼክ አረጋቸዋለሁ። ጭራሽ ምንም ያለ ሀሳብ በቃ ስልክ ይዘው ምንም አይመስላቸው ሰዎች አሉ። ኢቭን ቤታቸውን ማቅ አይነት የሚሰማቸው ተሳፋሪዎች ያሉ ይመስለኛል ከሚገጥመኝ ነገር አንጻር። መጨረሻ ላይ የተፈጠረው ነገር ደግሞ የዛ ሁሉ ውጤት ነው የሚሆነው። እስካሁን መንገድ ላይ በጣም አጭር ትሪፕ ነው 225 ብር ማለት እንግዲህ በጣም አጭር ትሪፕ ነው እና ግን ከመጀመሪያ ጀምሮ ተሸክመውት የመጡት እርስ በርስ የተደባበሩት ነገር ደግሞ እዚህ ጋር ይመጣል ማለት ነው። ዝርዝር መያዝ የአሽከርካሪ ግዴታ ነው ለስራ እስከወጣ ድረስ። እኔ አሁን ብዙ 10 ብር ፓርኪንጎች ምናምን ለምሳሌ ጎተራ ፓርኪንግ፣ ኤርፖርት ፓርኪንግ ምናምን ስገባ በተቻለኝ አቅም 200 ብር ምናምን እየሰጠው አዘርዝር ይይዛሉ። ዝርዝር መያዝ የአሽከርካሪ ግዴታ ነው። ይሄ ምንም ጥያቄ የለውም። ከሌለኝ እንኳን አንዳንዴ ስራው ሳያስቆመኝ በቃ 2-3 ስራ ባንድ መደዳ ሰርቼ ዝርዝር ራሱ ካለቀብኝ በጣም ነው የሚደብረኝ። ተሳፋሪን ዝርዝር የለኝም ራሱ አልልም። ቴሌብር ወይ ንግድ ባንክ አካውንት ስጡኝ ብዬ መልሳቸውን ወደዛ ልክላቸዋለሁ። ካልሆነ ከኔ ቢቀር ይሻለኛል። 10 ምናምን ብር 20 ብር ምናምን ከሆነ ከኔ ቢቀር ይሻለኛል እንጂ ዝርዝር የለኝም ተብሎ ተሳፋሪ ማጉላላት በፍጹም ልክ አይመስለኝም። አሽከርካሪዎች ካላችሁ እዚህ ላይ ኮመንት ሴክሽን ላይ ሀሳባችሁን ስጡበት፣ የጋራ ነገር ስለሆነ። ስለዚህ እዚህ ጋር ዝርዝር የለም። የአሽከርካሪው ችግር ነው። አዎ አሽከርካሪው ነበር መያዝ ያለበት። ከዛ በኋላ ግን አሽከርካሪ ደግሞ መኪና ትቶ ወደዛ ወደዚህ ብሎ ብር መፈለግ አይችልም። ምክንያቱም መቆሚያ ቦታ ችግር ነው። ምናልባት የቆመበት ቦታ መኪና ቆልፎ መውረድ ፓርኪንግ የሚፈቀድበት ቦታ ላይሆን ይችላል። ስለዚህ በቃ ተሳፋሪው ፈለግ አድርጎ እንዲመጣ መፍቀድ የተሻለ ነው የሚሆነው። ጥርጣሬ ሊገባ ስለሚችል ቀሪውን ብር ወስዶ ይሄ ለዝርዝሩ ብቻ የሚያስፈልገውን ብር ሰጥቶ
እንዲፈልጉ ማድረግ። እዚህ ታሪክ ላይም ያው ተሳፋሪዋ እንደዛ ለማድረግ ሞክራለች። በሷም አይፈረድም። ዞር ዞር ብላ ፈልጋለች፣ ልታገኝ አልቻለችም። አንዳንዴ ደግሞ ነገሮች እንደዚህ ይጠማሉ እና ከመጀመሪያው ጀምሮ ግንኙነታችንን ስሙዝ አርጉት፣ ሰላማዊ አርጉት ምለው እኔ ለዛ ነው። በቃ የሆነ ነገር ሲጠም ይረባበሻል በዛው እና ከዛ በኋላ በአካውንትም ልላክልህ የሚል ኦፕሽን አቅርባለች። እሷ አካውንት ካልተጠቀመች በጓደኛዋ ለማስላክ ሞከረች። እዚህ ጋር የተፈጠረው ነገር በእርግጥ ግልጽ አይደለም ለኔ። ምክንያቱም እሱ ትክክለኛ አካውንቱን ከሰጠ እሷ ጋር ሄዶ ሊሳሳት የሚችልበት መንገድ ግልጽ አይደለም። ስለዚህ ትራንስፈርም ማድረግ አልቻለችም። የማታውቅበት ቦታ እሱ ያለ መንገዷ ይዟት ሄደ። ልክ ያልሆነ ነገር ነው ይሄ የሚመስለኝ። በተቻለ አቅም እዛው አካባቢ ሆነው ሱቅ አይጠፋም፣ ሰው አይጠፋም፣ ዝርዝር ቢፈልጉ እና ቢለያዩ በሰላም ባይ ነበርኩ እዚህ ጋር ማለት ነው። እና እንደ አጠቃላይ ዋናው ነገር እኛ አሽከርካሪዎችን ብንሆን ስነስርዓት ሊኖረን ይገባል። ማንንም ሰው የመስደብ መብት የለውም። ማንም ሰው ስድብ በነገራችን ላይ በሕግ ራሱ የሚያስጠይቅ ነገር ነው። ስለዚህ እንደዚህ ማድረግ አልነበረብህም። አሽከርካሪው ባለ ታሪክም አይ ይሄ ታሪክ እንዲህ አይደለም፣ እሷ ስትነግርሽ አሳስታለች፣ ጨምራበታለች ወይ ራሷን ነፃ አርጋ ነው ያወራችሽ ምትለኝ ነገር ካለ ያንተንም ታሪክ ለማቅረብ ዝግጁ ነኝ። እኔ ለማንም ሳይድ ማድረግ አልፈልግም። እንደ አሽከርካሪ የአሽከርካሪዎችን ችግር ለማውጣት ነው ይሄ ቲክቶክ ቻናል ያለው ዩቲዩብም ጭምር። ግን ደግሞ ተሳፋሪም እየተቸገረ ያለበት ነገር ካለ ፌር ሆኜ የዛንም ሰው ቅሬታ ለማቅረብ ዝግጁ ነኝ። ምክንያቱም የተሳፋሪ ቅሬታ ደግሞ መልሶ አሽከርካሪን ቢውልድ ያደርገዋል። ጥሩ አሽከርካሪ ጥሩ ሰርቪስ እንዲሰጥ ይረዳዋል። እና እኛ አሽከርካሪዎችም ሰርቪስ ከሰጠን ድረስ ትዕግስተኛ መሆን ያስፈልጋል። በነገራችን ላይ መሳደብ ራሱ መሳደቡ ቢረጋገጥ እቺ ልጅ አሁን ወይ ሪካርድ አድርጋው ቢሆን ምናምን ከሚሰራበት ድርጅትም ይታገዳል። እኔ እስካሁን ወደ ስራ ያልተመለሱ ልጆች አውቃለሁ ተሳፋሪ በመሳደብ እና እዚህ ነገር ላይ ጥንቃቄ አድርጉ አሽከርካሪዎች። አስተማሪ ይሆናል ብዬ አስባለሁ። አንቺም ባለታሪኳ የምትከታተይኝ ከሆነ እንግዲህ እውነት አሽከርካሪው ይሄን ያህል ሪአክት አድርጎ ከነበረ በሱ ስም እኔ እንደ አሽከርካሪ ባልደረባው ይቅርታ ጠይቅሻለሁ። እና የዛሬ ፕሮግራማችን ከሞላ ጎደል ይሄን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። አብራችሁን ስለቆያችሁ በጣም አመሰግናለሁ።